ፋኖ ኦሮሞን እየሳደደ ኦሮሞን እየገደለ ኦሮሞ ማንነት እየቆሰሰ 4 ኪሎ ማግባት ይችላል ማለት እዛው ሰው መግደል ይችላል አይደለም 4 ኪሎ ፋኖ የኦሮሚያን ቦርደር እንደዚች ማንካት አይችልም አከም ጅርቱ ነገር ሄሰን ፈያ ከሰን ያር እንግዲህ ዛሬ በአማርኛ ነው ትንታኔ የምንሰጠው ፋኖ ላይ ሀራ አክሞ ረገፈታ ተንከለቹዳ አማሪ ፋዳኒ ጢንጠለከና አማሪ ፋውን ከኑፊ በርባዴ አማሪ ፈንደንደው አካስማት ጨጨሱ በርባዳጁ ከና አፈኮስት ወሪ ኮንፊታን ኢሌ ኮልፋ ጀሩምት አከደጌቱፍ መሬ አማሪ ፈንደንደው አንተ ዳፊ አታውዩ አከስማት አማሪ ፋን ከራ ዱበዱ ታያ አጠገራት ዱበኑ ኡገማ ፋኖን 4 ኪሎ ገው እንደንዳ ዋንጀ ሳይረት ዱበናችሁ ለማልኒ ገልሚ ኬን 4 ኪሎ አጥሚቲ 4 ኪሎ ገው ኡገመኒ ደንደውሞ አከሚ ዋንጀ ዱበቲ አማሪፋን ጀቹዳ ቂቄሴ ገባብሴ ባይነት ገባበት አማሪፊ ባይነት ይፈቲ ባይጨጨብሳ ቡቱቼቱ ማቃ ኢመሲት አፋን ኪያ ቢተዋን ተይራፊ ኢመኪያ ቢቲ አነ ካዮን ኪያ ኢሳን ደጌሲሱ ዳፊ ማለ አማሪፍ ፈጃለት ለሚቲ ረለን ቤኩ ወራቤ ሁሌን ቀሙ አገሩ ዋኖ ጥቆ በበራት ከና ገመጋለት ገለ ዋኖ ጥቆ በበራት ገነራ ዋን ጥቆ ጀዳ ከናፊ ወልማግራም ተቱሬ ከነር አማኒ ፋኖ 4 ኪሎ ማግባት ይችላል ነው ፋኖ 4 ኪሎ ማግባት ይችላል መልሱ አይቻልም በፍጹም ፋኖ 4 ኪሎ ማግባት አይችልም ፋኖ የያዘ አይዲዮሎጂ እንኳን 4 ኪሎ ማስገባት ቀርቶ ማለት ነው እዛ አማራ ውስጥ ያለው የጎጃሜን ማብት ማመለስ አይችልም የጎንደሬን ማብት ማመለስ አይችልም የሚንጃሬን ማብት ማመለስ አይችልም የኦሮሞን ማብት ማመለስ አይችልም ስለዚህ ፋኖ በፍጹም ማለት ነው በፍጹም 4 ኪሎ ማግባት አይችልም የጎንደሬ የጎጀሜ የሚንጃሬ የኦሮሞ ጥያቄ ምንድነው ማለት ትችላላችሁ አማራ ክልል ውስጥ ያለው ጎንደሬ የአሁኑ ጥያቄ ማለት ነው የማንነት ጥያቄ ነው አማራ ክልል ውስጥ ያለው ጎጀሜ አሁን ጥያቄ ምንድነው የማንነት ጥያቄ ነው አማራ ክልል ውስጥ ያለው ኦሮሞ ጥያቄው የማንነት ጥያቄ ነው ሚንጃሬ ውስጥ አማራ ክልል ውስጥ ያለው ሚንጃሬ ጥያቄው የማንነት ጥያቄ ነው ስለዚህ ፋኖ የያዘ አይዲዮሎጂ ይሄንን ጥያቄ ማመለስ አይችልም ስለዚህ እዛ ያለው ጥያቄ ማመለስ ያልቻለ ፋኖ 4 ኪሎ ማግባት እንዴት ይችላል ህልም ነው ማለት ነው ህልም ነው በህልም ይችላል ግን በተግባር 4 ኪሎ ማግባት አይችልም ሁለተኛ ደግሞ ማንንም ፖለቲካል ፓርቲ ማንንም ፖለቲካ ድርጅት ማለት የፈለገ ትግል 1 አመት 2 አመት 3 አመት 10 አመት ለምን 1000 አመት ማራግ ይችላል ማብቱ ነው ግን የኦሮሞን ኢንተረስት ካላወቀ ማለት ነው የኦሮሞን ኢንተረስት አጥንቶ ለይቶ በፖሊሲ ደረጃ ማውጣት ካልቻለ በፍጹም ወደ 4 ኪሎ ማመጣት አይችልም ለምን
ኦሮሞ አንደኛ ማጆሪቲ ነው። ማጆሪቲ ደግሞ የፈለገ ነገር ማወሰን ይችላል። ይሄ ነው አንደኛ። ሁለተኛ ያለው ሪሶርስ ኦሮሚያ ውስጥ ነው አለ። የሰው ሪሶርስ ያለው ኦሮሚያ ውስጥ ነው። ሌላ ሪሶርስም እንዳለ ያለው ኦሮሚያ ውስጥ ነው። የተማረ ራሱ ያለው ኦሮሚያ ውስጥ ነው። ሌላ ደግሞ ኦሮሞ ከአፋር ጋር ይስማማል በአይዲዮሎጂ፣ ከሶማሌ ጋር ይስማማል፣ ከጋምቤላ ጋር ይስማማል፣ ከሲዳማ ጋር ይስማማል፣ ከሌሎች ብሔረሰቦች ጋር በአይዲዮሎጂ ምንም እንትን የለም። ይስማማል ከሌሎች ብሔረሰቦች ጋር። ከማንም ብሔረሰቦች ጋር ኦሮሞ ምንም ጥል የለም ከአማራ ጽንፈኛ ፋኖ በስተቀር ማለት ነው። ስለዚህ የፈለክ ትግል ካረክ ማለት ነው ኦሮሞ ካልያዝክ ወደ 4 ኪሎ ማግባት አትችልም። ኦሮሞን ኢንተረስት ይሞላሉ ብለ ፖሊሱን ካላወጣው ወደ 4 ኪሎ በፍጹም ማግባት አትችልም። ስለዚህ ፋኖ ኦሮሞን እየሰደበ ኦሮሞን እየገደለ የኦሮሞ ማንነት እየቆሰሰ 4 ኪሎ ማግባት ይችላል ማለት ህልም ነው። ከናፍ ወሉማገራት ማልጀቹን በርባደ ፋኖን 4 ኪሎ ሴኑ ጎንኩማ ዮም illee እንደንደው ማለፊ ኤኙማ አቺቲ ኤኙማ ጎንደሬ ዴቢሱ እንደደነ ኤኙማ ምንጃሬ ዴቢሱ እንደደነ ኤኙማ ኡመት ኦሮሞ ናኖ አማራ ከየት ጂሩ ዴቢሱ እንደደነ ከናፍ 4 ኪሎ ገሉ ደንዳውት በፍጹም አይቻልም። በፍጹም ሂንደንደወጭ ጎንኩማዩ haga tokko qabsaa'uu danda'a. haga tokko achi deemee nama ajjeesuu danda'a. እዛ ውስጥ ሰው መግደል ይችላል። ነፃ ሰው መግደል ይችላል እዛ የተወሰነ ቦታ ላይ ማለት ነው። ግን በፍጹም አዲስ አበባ መግባት ቀርቶ ማለት ነው የኦሮሚያን ቦርደር ማልካት አይችልም። የኦሮሚያን ቦርደር አይደለም 4 ኪሎ ፋኖ የኦሮሚያን ቦርደር እንደዚች ማንካት አይችልም። ከነካ የራሱን ዋጋ ያገኛል። ማንካት ከሞከረ ራሱ ማንካት ከነካ አይደለም ማንካት ከሞከረ የራሱን ዋጋ ያገኛል ማለት ነው። ስለዚህ ፋኖን ኡፌጅራ 4 ኪሎን ሴና ወይ ፋይሎን ጭሜ ጅራ በፍጹም ለኦሮሚያም ፋኖ ስጋት አይደለም። ስጋት አይደለም። በፍጹም ስጋት አይደለም። ለምን የፋኖ አይዲዮሎጂ የአንድ ሃይማኖትና የአንድ ብሔር በላይነት ስለሆነ ይሄ ደግሞ ሌሎች ብሔረሰቦች አይቀበሉም። ስልጣን መያዝ የምትችለው ጠመንጃ ስለያዝክ አይደለም፣ ብሬን ስለያዝክ አይደለም፣ ዲሽቃን ስለያዝክ አይደለም። መጀመሪያ የሰውን አእምሮ ማሳመን አለበት ማለት ነው።